my channel. እሺ ይሄ ፓርት 2 ነው። ሪስፓራቶሪ ፋርማኮሎጂ እያየን ነው። ይሄ ፓርት 2 ነው። ፓርት 1 ላይ ያያችሁ ፓርት 1ን አይታችሁ መምጣት እንዳረሱ እኩል እንድንሆን። እንዲሁም ደግሞ ይሄንን ቪዲዮ 3 ሰከንድ በመውሰድ 3 ሰከንድ ብቻ በመውሰድ ላይክ አርግታችሁ ቻናላችንንም ሰብስክራይብ አርግታችሁ ጀምሩት። ለምን እናንተ በዚህ መልኩ ብቻ ስለምታግዙን ያው ብዙም ስለማይከብዳችሁ እስቲ አንዴ ላይክ አርግታችሁት ቻናላችንንም ሰብስክራይብ አርግታችሁ ጀምሩ። ማስት ሴል ስታብላይዘር ማስት ሴልን ስታብላይዝ የሚያደርጉ ድራጎች አሉ። እነሱም ክሮማይሊን ኦር ክሮሞ ግላይሴት የምንላቸው አሉ። እንዲሁም ደግሞ ኒዶ ክሮማይል። እነዚህ ሁለቱ ድራግ በዋናነት እናያቸዋለን። ሜካኒዝማቸውን ስናይ እንግዲህ ኢንዳይሬክት አክቲንግ አጀንት ናቸው። እነዚህ ዳይሬክትሊ ሄደው እንትን አያረጉም። ማለትም ማስት ሴል ስታብላይዘር ብሮንኮ ዳይሌተር አይደሉም። ብሮንካል ስሙዝ መስለን ዳይሬክትሊ ሄደው አያረጉም። ምንድነው የሚያደርጉት? ማስት ሴል ሜምብሬንን ስታብላይዝ ያደርጉታል። እንዲሁም ደግሞ ሞኖሳይት፣ ማክሮፌጅ፣ ነጭ ማስት ሴልን የነጭ ደም ስራችን ምናምን ሄደው ስታብላይዝ ያደርጉታል። ስለዚህ ምንም ፕሪቨንት ያደርጋሉ? ሪሊስ ኦፍ ሚዲኤተር እና ሂስታሚንን እና ሊኮትሪንን ሪሊስ እንዳይሆኑ ፕሪቨንት ያደርጉልናል። እነዚህ ደግሞ ሪሊስ እንዴት ነው የሚሆኑት? እና ሂስታሚን በጣም ለሽታዎች ምናምን ለግማት የሆነ ነገር ሲገማን ምናምን ቅዝቃዜ ምናምን በሚሆንበት ጊዜ በጣም ሪስፖንሲቭነስ ይጨምራሉ እና ሂስታሚን ምናምን ማለት ነው። ስለዚህ ብሮንኮስፓዝምን ይቀንሳሉ ማለት ነው። ኢንዲኬሽናቸው እንግዲህ ፕሮፋይላክስ ኦንሊ ማለትም ለመከላከያነት ቅድመ ጥንቃቄነት ነው እንጂ የምንጠቀማቸው ማለትም ለሎንግ ተርም ነው ማለት ነው የምንጠቀማቸው እንጂ ለአኪዩት አዝማ እንጠቀማቸው ጭራሽ አንጠቀም ለአኪዩት አዝማ ጭራሽ አንጠቀማቸውም። ኤንድ ኦልሶ አድጀስት ኢን አዝማ ማኔጅመንት እንደ አጋዥነትም እንጠቀማቸዋለን። ማኔጅ ለማድረግ እንግዲህ ፕሪቨንት የሚያደርጉልን ስንል ኤክሰርሳይዝ ኢንዲዩስ ብሮንኮስማስ ማለትም በእንቅስቃሴ ምክንያት የመጣ ብሮንኮስፓዝም፣ በአለርጂ ምክንያት የመጣ አዝማን፣ እንዲሁም ደግሞ በብርድ ወይም ደግሞ በቅዝቃዜ ወይም ደግሞ በደረቅ አየር ምክንያት የመጣ አዝማን ለመከላከል ለፕሪቬንሽን ኦንሊ ፎር ፕሪቬንሽን እንጂ ለትሪትመንት አንጠቀማቸውም። በየቀኑ ነው የምንወስደው ማለት ነው እነዚህን ድራጎች ክሮኒክ ያለበት ሰው። ሳይድ ኢፌክታቸው እንግዲህ ካፍ ማለትም ሳል አላቸው። ሶር ትሮት ማለትም የጉሮሮ መቁሰል አለባቸው። እንዲሁም ደግሞ ምን አላቸው? ሪንት ማለትም የአፍንጫ መታፈን ወይም ደግሞ በንፍጥ እንደ ንፍጥ እፍ ስትሉት እንዲህ እንፍጥ ነው እንፍ ስትሉት አይወጣም፣ ግን አፍንጫችሁ ተደፍኗል ማለት ነው። እንደዛ ብዙ ጊዜ ያጋጥማል። ክሊኒካል ኢምፕሊኬሽን እንግዲህ ለአኪዩት አታክ ለድንገተኛ ለመተንፈስ መሸገር ምናምን በጭራሽ አንጠቀማቸውም። እንዲሁም ደግሞ ከ5 ዓመት በታይ ላሉ ልጆች ሪኮመንድ አናደርግም፣ አይሰጥም። ከ5 ከ9 ዓመት ማለፍ አለባቸው ይሄን ድራግ ለመውሰድ እና ሙሉ ለሙሉ ኤፌክት እስኪሆን ድረስ 4 ሳምንት ምናምን መጠበቅ አለብን። ይሄም እንግዲህ ልክ አምቤባ ምናምን ወይም ደግሞ በፈንገስ ኤፌክት እንዳንሆን ምን እናደርጋለን? ራይንስ ማውዝ አፍተር ኢናሌሽን ቱ ሪዲዩስ ትሮት ኢሪቴሽን የጉሮሮ መቁሰልን ለመቀነስ በባክቴሪያ ወይ ደግሞ በፈንገስ ምክንያት አፋችንን መጉመጥመጥ አለብን ማለት ነው። ይሄን ድራግ ከተጠቀምን በኋላ ሊኮትሪን ኤንድ ሊኮትሪን ሪሴፕተር አንታጎናይስት እና ሊኮትሪን እንግዲህ ከምንድነው የሚገኙት? ፕሮዲዩስ ባይ ማስት ሴል ኤሶፊኒል እንደ ማክሮፌጅ በነጭ ደም ስር በነጭ ደም ሴል እንዲሁም በማስት ሴል ምናምን ነው ፕሮዲዩስ የሚደረጉት። ድራይቭ የሚሆኑት ደግሞ ከአርኪዶኒክ አሲድ ማለትም በምን ኢንዛይም 5 ሊፖክሲጂኔስ በሚባል ኢንዛይም እነዚህ ሊኮትሪን ይመረታሉ። እንግዲህ ሊኮትሪን ኤፌክታቸው ኤልቲቪ4 የምንለው ኒውትሮፊል ቼሞታክሲስ አለው። እንግዲህ ኤልቲሲ4፣ ኤልቲዲ4፣ ኤልቲኢ4 የምንላቸው ደግሞ ብሮንኮ ኮንስትሪክሽን ናቸው። ስለዚህ እነዚህ ምን መሆን አለባቸው? ኢኒቢት መሆን አለባቸው ማለት ነው። ብሎክ መሆን አለባቸው። ለምን? ሙከስን ሴክሬት ያደርጋሉ፣ ኢዴማ ያደርጋሉ፣
ለመተንፈስ ይቸግረናል ማለት ነው የዛን ጊዜ። እሺ ሊኮትሪን ሪሴፕተር አንታጎናይስት እንግዲህ ሞንታሉካስት፣ ዛርፍሪሉካስት፣ ሉካስት አላቸው። እንግዲህ እነዚህ ድራጎች መካኒዝም ኦፍ አክሽናቸውን ስናይ እንግዲህ ሳይስቲል ቲ1 የሚባለው ሪሴፕተር ሄደው ብሎክ ያደርጉታል ማለት ነው። እንቅድም ያተናገርነውን እነዚህን ሊኮትሪንን ፕሮዲውስ የሚያደርገውን ኢንዛይም ማለት ነው። ስለዚህ ያ እንትን ሆነ ማለት ደግሞ ብሮንኮ ኮንስትሪክሽን ይቀንሳል ማለት ነው። ለምን እዚህ ጋር ምን ብለናል? እነዚህ ምን የሚያደርጉት እነዚህ ሊኮትሪን በጣም ስትሮንግ ብሮንኮ ኮንስትሪክተር ናቸው። ስለዚህ እነዚህን እንቀንሳለን ማለት ነው። ኢዴማንም ሙከስ ሴክሬሽንንም እንቀንሳለን። ፕሮፐርቲያቸው እንግዲህ በኦራል ማለትም በኪኒን መልኩ ብቻ ነው የሚሰጡት። እንዲሁም ደግሞ ከብሮንኮ ዳይሌተር እንደ ብሮንኮ ዳይሌተር እና እንደ አንቲ ኢንፍላማቶሪ አክሽን ያገለግላሉ። በዋናነት ለሎንግ ተርም ትሪትመንት ነው የምንጠቀማቸው ማለት ነው። እና ለስ ኤፌክቲቭ ዛን ኢንሃለር ኮርቲሶይድ ከኮርቲኮስትሮይድ ጋር ስናነጻጽራቸው ለስ ኤፌክቲቭ ናቸው። ኤስቴሮይድ ስፓሪንግ ኤፌክት አላቸው። ማለትም ኤስቴሮይድ የኤስቴሮይድን ብክነት ለመቀነስ ማለት ነው፣ ለመቆጣጠር ኤስቴሮይድን ምን ያደርጋሉ? ፊልተር በማድረግ እሱን ብቻ ያስቀራሉ ማለት ነው። እንግዲህ ዩሳቸውን ስናይ ፕሮፋይላክስ ኦፍ ሚድ ቱ ሞዴሬት አዝማ። ፕሮፋይላክስ ማለት እንደ መከላከያነት ማለት ነው፣ እንደ ትሪትመንት አይደለም። በብዛት በአስፕሪን ማለትም በአስፕሪን በመጠቀሙ ምክንያት የመጣ አዝማን፣ በስፖርት በመስራቱ ምክንያት የመጣ አዝማን እንዲሁም ደግሞ ከኮርቲኮስትሮይድ ጋር አንድ ላይ አድ በማድረግ ኤፌክቲቭ እንዲሆኑ እንጠቀማቸዋለን ማለት ነው። ሳይድ ኤፌክታቸው እንግዲህ ኤሊቬትድ ሊቨር ኢንዛይም የጉበትን ኢንዛይም በጣም ይጨምራሉ። ሄዴክ የራስ ምታት አላቸው። ዲስፔንሲያ አላቸው። ደግሞ ፔፕሲንን እንትን ያደርጉታል ማለት ነው። ማለትም የምግብ አለመፈጨት ወይም ደግሞ የሆድ መታወክን ያመጡብናል። እንዲሁም ደግሞ ለአኪዩት አዝማ ማለትም ለአኪዩት አዝማ አታክ ኤፌክቲቭ አይደሉም ማለት ነው። እችም ማወቅ አለባችሁ። ስለዚህ ለምንድነው? ለክሮኒክ አዝማ ነው ማለት ነው። ለሎንግ ተርም እንደ ፕሮፋይላክስ ነው የምንጠቀምባቸው። እሺ ቀጣዩ ደግሞ አንቲ ኢሚኖግሎቡሊን ኢ ሞኖክሎናል አንቲቦዲ ይሄ ኢሚኖግሎቡሊን ኢን ምን የሚያደርጉ ኢኒቢት የሚያደርጉ ማለት ነው። ለምሳሌ ኦማልዚፓም ነው። ኦማልዚፓም የሚባል ድራግ አለ። ምን ያደርግልናል? አጌንስት ማለትም ይሄ ኢሚኖግሎቡሊን ኢን ከሪሴፕተር ጋር ሄዶ ባይንድ እንዲያደርግ ኢኒቢት ያደርጉታል። እንደ ሪሴፕተር ስላችሁ ያው እንደ ማስት ሴል እና ባሶፊል ላይ ሄዶ ባይንድ ስለሚያደርግ እዚህ ላይ ሄዶ ባይንድ እንዳያደርግ ፕሪቨንት ያደርጉታል ማለት ነው። ስለዚህ ምን ያደርጉልናል? የአለርጂ ምላሻችንን የአለርጂ ሚዲዬተሩን እና ሂስታሚን ምናምንን ዲክሪዝ ያደርጉታል ማለት ነው፣ ሪሊዝ እንዳይሆን። ስለዚህ ሰውየው የፈለገው ግማት ውስጥ ምናምን ቢሄድም አዝማ ቢኖርበትም ለዛ ለግማቱ ብዙ ምላሽ አይኖረውም ማለት ነው። ለምን? እና ሂስታሚን ምናምን ዲክሪዝ ስለሆኑ የምንጠቀመው እንግዲህ ለሴቨር አለርጂ አዝማ ኢንትሪንሲክ እና ኤክስትሪንሲክ ብለን አይተናቸዋል። በአለርጂ ምክንያት የሚመጡ በዚህኛው በአንቲቦዲ ማለት ነው። ለዛ ነው የምንጠቀምባቸው። ለምን? ለአለርጂክ ሲሆን ምንድነው እነዚህ ድራጎች ምንድነው? ኦማልዚፓም ነው። ኦማልዚፓም የምንለው ድራግ ሊሚቴሽናቸው ግን በጣም ውድ ናቸው። እንዲሁም ደግሞ ፈርስት ላይን ቴራፒ አይደሉም። እንግዲህ ለክሮኒክ ኦብስትራክሽን ፑልሞናሪ ዲሲስ የምንጠቀማቸው ድራግ ይሄ ክሮኒክ ኦብስትራክሽን ፑልሞናሪ ዲሲስ ራሱ ምን ማለት ነው? ክሮኒክ ኢሪቨርሲብል ኤር ፍሎ ኦብስትራክሽን ወደ ኋላ አይመለስም ማለት ነው። እስከነ መጨረሻው ነው ኤር ፍሎውን ኦብስትራክት የሚያደርገው የሚያፈርሰው ማለት ነው። ዳሜጅ ያደርገዋል። ይሄ በጣም መጥፎ ነው እና ስትሮንግሊ አሶሲኤትድ ዊዝ ስሞከር። አሁን በስሞክ በጣም በሚያጨሱ ሰዎች ጋር በጣም የተያያዘ ነው ይላል። ስሞክ ምናምን በጣም እያጨሱ ይሄ ሳምባቸው ከረገፈ ማለት ነው ይጠቁራል እንትናቸው። የዛን ጊዜ ያው ምን ማድረግ ነው? ላንግ ትራንስፕላንቴሽን ማለትም ላንግን በሌላ መተካት ማለት ነው። በአርቲፊሻል ማለት ነው። ካረጉ ነው እንጂ በምንም ምክንያት እንትን ሌላ አይችልም። እና ትሪትመንቱ ያው ለማቆየት ታህል ኢንሃልድ ብሮንኮ ዳይሌተርን እንጠቀማለን። ኢንሃልዶቹም ማለት ነው።
ለምሳሌ ኮርቲኮስትሮይድን እንዲሁም ደግሞ ኦክሲጅን ቴራፒ። ለምን ሰውየው በጣም ኦክሲጅን ስለሚያጥረው ላንግን ምንድነው እንግዲህ ዲኦክሲጅኔትድ የሆነ ኦክሲጅንን ወደ ኦክሲጅኔት ስለሚቀይር ከጠቆረ ደግሞ ለራሱም ኦክሲጅን ስለሚያስፈልገው ኦክሲጅን ቴራፒ እንዲሁም ደግሞ እየተባባሰ ከሄደ ደግሞ ኤክሳቪሬሽን እያደረገ ከሄደ አንቲባዮቲክስም እንጠቀማለን። ብሮንኮ ዳይሌተር ለክሮኒክ ኦብስትራክሽን ፑልሞናሪ ዲሲዝ አንቲሙስክራኒክ ናቸው። አንቲሙስክራኒክ እንግዲህ ሱፔሪየር ቱ ቤታ አጎናይስት ናቸው። ሱፔሪየር ቱ ቤታ አጎናይስት ለምንድን ነው? እሺ ጥያቄ ላይ እናያለን ይሄንን። ድራግ ክላስ እንግዲህ ሾርት አክቲንግ አንቲሙስክራኒክ፣ ኢፕራትሮፒየም ሎንግ አክቲንግ አንቲሙስክራኒክ፣ ቲዮትሮፒየም። ከኢፕራትሮፒየም ቲዮትሮፒየም በጣም ሎንግ አክቲንግ ነው፣ ዱሬሽኑ ፕሮሎንግ አክሽን ነው። ቤታ አጎናይስት ቤታ ቱ አጎናይስት ሳልቡታሞል እና ሳልሚታሮል ናቸው። እንግዲህ ሞል አላ ወይም ኦል አላቸው እነዚህ ቤታ አጎናይስት። ኮምባይንድ ቴራፒ ደግሞ ሳልቡታሞል እና ኢፕራትሮፒየምን አንድ ላይ አድርገን እንወስዳለን ማለት ነው። አንቲሙስከራኒክን እና ቤታ አጎናይስትን። እሺ ለአኪዩት አዝማ ማለትም ሪሊቭ ለማድረግ ሾርት አክቲንግ ኢንሃሌሽናል ሩት ብለናል ብሮንኮ ዳይሌተርን። ለፕሮፋይሊክስ ኦር ለክሮኒክ ኮንትሮል ደግሞ ሎንግ አክቲንግ ነው የምንጠቀመው ኮርቲኮስትሮይድን፣ ማስት ሴል ስታቢላይዝን እና ሊኮትሪንን። እቺን እንዳረሷት። እሺ ዋና ኤንዛይሞች እነማን ናቸው ስንል ቤታ ቱ አጎናይስት ላይ ምንን ነው ሄዶ የሚያነቃቃው? አዴናይሊን ሳይክሌስን። አዴናይን ሳይክሌስ ደግሞ ምን ያደርግልናል? ሳይክሊክ አዴናይን ሞኖፎስፌትን ኢንክሪዝ ያደርጋል። የዛን ጊዜ ደግሞ ይሄ ብሮንኮ ዳይሌት ያደርጋል ማለት ነው። ዛንቲን ሲሆኑ ደግሞ ፎስፎዳይስተሬስን የሚባለውን ኤንዛይም ሄደው ኢንሂቢት ያደርጉታል። ይሄም ሳይክሊክ አዴናይን ሞኖፎስፌትን ኢንክሪዝ ያደርጋል፣ ብሮንኮ ዳይሌተር ማለት ነው። ኮርቲኮስትሮይድ ደግሞ ፎስፎሊፔዝ ኤ2 የሚባለውን ኤንዛይም ሄደው ኢንሂቢት ያደርጉታል። ይሄም ምን ያደርጋል? ብሮንኮ ዳይሌት ያደርጋል ማለት ነው። እሺ እዚህ ጋር ደግሞ አኪዩት አዝማ። ለአኪዩት አዝማ ምንድነው የምንጠቀመው? ሾርት አክቲንግ ማለት ነው ሪሊፍ ለማድረግ። ፕሮፋይላክስ ሲባል ደግሞ ኢንሃል ኮርቲኮስትሮይድ ነው የምንጠቀመው በብዛት ማለት ነው። ማስት ሴል በጣም ዝቅተኛ ነው፣ ፈርስት ላይን አይደለም። ለክሮኒክ ኦብስትራክሽን ፑልሞናሪ ዲሲዝ ደግሞ ፈርስት ላይን ነው የምንማናቸው አንቲሙስከራኒክ ብለናል፣ ሱፔሪየር ብለናል ከቤታ አጎናይስት ግን ቤታ አጎናይስት ነው እንጠቀማለን። ለአለርጂ አዝማ ደግሞ ኦማልዚፖም ነው። አዎ እንደዛ። በኤክሰርሳይዝ ጋር የተያያዘ ከሆነ ደግሞ እነዚህን እንጠቀማለን። ደግሞ ማስት ሴል ስታቢላይዘር። እሺ አሁን ደግሞ የተወሰኑ ጥያቄዎችን እናያለን። እኔ አነብላችኋለሁ፣ እናንተ ደግሞ ትሰራላችሁ ማለት ነው። ለማስታወስ እንዲጠቅማችሁ እኔ አነብላችኋለሁ፣ መልሱን ደግሞ የምትሞሉት እናንተ ናችሁ። አንደኛ which statement best explain why theophylline my worsen cardiac arrhythmia in sustainable patient ይላል። ለምንድን ነው አንታጎናይስት አዶኔሳይን ዋንን ስለሚያደርጉ ቢ ነው። ሁለተኛ ደግሞ which class of drug produce bronchodilator without ምን ይላል cardiac causing direct relaxation of bronchial smooth ምንድነው ብሮንኮ ዳይሌተር ያልሆነ እንደማለት። ብሮንኮ ዳይሌት ያደርጋል ግን ዳይሬክትሊ ሄዶ ብሮንኪያል ስሙዝ መስለን እንትና ያደርግም ይላል። ማስት ሴል ስታቢላይዘር ምንድናቸው? ብሮንኮ ዳይሌተር አይደሉም። ሶስተኛ ደግሞ ሉስ ኦፍ ቤታ ቱ ሪሴፕተር ሴሌክቲቪቲ አት ሃይ ዶዝ። ያው አሁን ይሄ አልቡታሪዮልን በጣም ዶዙን እየጨመረን ስንሄድ ኦቨርዶዝ ሰውየው ሲጠቀም ምን ብለናል? ቤታ ሴሌክቲቪቲው ዲክሪዝ ይሆናል አላልንም? ለምንድን ነው ይሄ? ስፓይል ኦቨር ስቲሙሌሽን ኦፍ ቤታ ዋን ሪሴፕተር ማለትም ስፓይል ኦቨር ማለት ወደ ሌላኛው ቦታ ይፈሳል ማለት ነው። ከቤታ ቱ ወደ ቤታ ዋንም ይፈሳል፣ ቤታ ዋንም ይፈሳል። የዛን ጊዜ ለቤታ ዋን ብቻ ሴሌክቲቭ አይሆንም ማለት ነው፣ ሴሌክቲቪቲው ይቀንሳል። አራተኛ ደግሞ ዊች ድራግ ኮንትራ ኢንዲኬትድ ኢን አዝማ አኪዩት አዝማ። ለአኪዩት አዝማ ኮንትራ ኢንዲኬትድ ነው። ለምን? ኤግዛቪሬሽን በመሆኑ ምክንያት ቢኮዝ ኦፍ ዚስ ስሎ ኦንሴት ኦፍ አክሽን ይባባሳል ማለት ነው። ለምን? በስሎ ኦንሴት ኦፍ አክሽን ማን ነው? ኢፕራትሮፒየም ነው። ኢፕራትሮፒየም ከቲዮፕሮፒየም ይልቅ ስሎ አክሽን ስሎ ኦንሴት ነው ብለናል።
አምስተኛ which mechanism best explain glucocorticoid sparing effect? ግሉኮኮርቲኮር በጣም ከውስጣችን እንትን እንዳይል ስቴሮይድን ማለት እንደማለት ነው። ማለትም ሊኮትሪን ሪሴፕተር አንታጎናይስት ለምንድን ነው? እንዴት ነው ሜካኒዝማቸውን? ሊኮትሪን እንዴት ነው ሜካኒዝማቸው? ይሄን ሳይስቲን ሊኮትሪን የሚባለው ሪሴፕተር ብሎክ ያደርጉታል ማለት ነው። ስድስተኛ which adverse effect most indicate of improper use of or poor technique with ኢናል ኮርቲኮስቴሮይድ የትኛው ነው? ኦራል ካንዲዲያስ በአግባቡ ካልተጠቀመን አፋችን ምናምን ካልተቆመጠን የአፍ ፈንገስ ያመጣብናል ማለት ነው። ሰባተኛ A19 years old athlete experience wheezing only during exercise which drug is most appropriate for prevention? የትኛው ነው? ክሮማይሊን ሶዲየም ነው ማለት ነው። የማስት ሴል ስታቢላይዘር ነው። ስምንተኛ የፔሸንት ዊዝ አዝማ ኤንድ ሂስትሪ ኦፍ ፔፕቲክ አልሰር ዲዚዝ ሹድ ቢ አቮይድ ይላል። ምንድነው? የትኛው ነው? ቲዮፋይሊን ማለት ነው። መጠቀም የለበትም። ፔፕቲክ አልሰር ምናምን ያለባቸው ሰዎች HIV ምናምን። ዘጠነኛ የፔሸንት ሪፖርት ፓልፒቴሽን ኢንሶሚና አፍተር ፍሪኩዌንት ዩዝ ኦፍ ሪከር ኢናሌሽን አንደርላይንግ ሜካኒዝም ኦፍ ዚስ ምንድነው? ማስቴል ዲግራኑሌሽን። አስረኛ እሺ በአስፕሪን ምክንያት የመጣ አዝማን ማናጅ ለማድረግ የትኛው ነው ቹይዛችን? ሞንቴሉካስ ቢ ላይ ማለት ነው። እሺ እዚህ ጋር እስከ 16 አሉ ጥያቄዎች። እስቲ እናንተ ስሯቸው ስቶፕ እያደረጋችሁ። ያው ሰዓትም እየሄደ ስለሆነ እሺ ይሄንን ቪዲዮ ላይክ በማድረግ ማበረታታችሁን እንዳረሱ፣ እንዲሁም ደግሞ አዳዲስ ነገር ስንለቅ እንዲደርሳችሁ በዛውም እኛንም ሰፖርት ለማድረግ ቻናላችንን ሰብስክራይብ ማድረግ እንዳረሱ። እንግዲህ